በአጠቃላይ ባለም ደረጃ የተረጋጋ መንግስት መመስረት ያልቻሉ ሀገራት ፈራርሰዋል። እኛ ሀገር ሳይቀር ሶሪያውያን መጥተው ሲለምኑ በአይናችን አይተናቸዋል። ስለዚህ ምርጫ የምናካሄደው ብልጽግና ለመምረጥ ብቻ አይደለም፣ ሀገር ለማስቀጠል። ሀገር መቀጠል አለበት፣ ትውልድ መቀጠል አለበት። ልጆች መማር አለባቸው፣ አርሶ አደሮች ማምረት አለባቸው፣ ነጋዴ መነገድ አለበት። ሰላማዊ የተረጋጋ አካባቢ ያስፈልጋል። ሌላው ጥያቄ ከዚህ በታች መሆን አለበት። ይህንን በአግባቡ ማጥር ያስፈልጋል። የተረጋጋ የመንግስት ስርዓት ማለት አንጻራዊ ነው። የትኛውም ሀገረ መንግስት ግንባታ የጨረሰ ሀገር የለም። አይደለም ኢትዮጵያ በአፍሪካ ውስጥ ያለች ታዳጊ ሀገር ይቅርና የትኛውም ሀያላን ሀገራት የሀገረ መንግስት ግንባታ የቤት ስራ አልጨረሱም። ሀገረ መንግስት ግንባታ የሂደት ጉዳይ ነው። ኢትዮጵያ አንጻራዊ በሆነ መንገድ የተሻለ መንግስታዊ ስርዓት የመመስረት ትልቅ ጉዞ ላይ ያለች ተስፋ ያለት ሀገር ናት። እኛ ደግሞ በአሁኑ ሰዓት በዚህ ሀገር ላይ ያለን ዜጎች የዚህ ታሪክ አካል መሆን አለብን። በማፍረስ ሳይሆን በመገንባት የታሪኩ አካል መሆን አለብን። ምርጫ ማለት እሱ ሀገራዊ ምርጫ ስናካሄድ ሀገር ለመገንባት እየሰራን እንደሆነ ጠጠር እያስቀመጥን እንደሆነ እያሰብን መስራት አለብን። ሀገር የሚገነባው በዲሞክራሲያዊ ስርዓት ነው። በዲሞክራሲያዊ ስርዓት ማለት ቁጭ ብለን ችግሮቻችን እየተወያየን የሚቻለውን እየፈታን የማይቻለውን ደግሞ ጊዜ እያስቀመጥን። የትኛውም ሀገር ችግሩን በአንድ ቀን የፈታ ሀገር የለም። ሀያል የሚባሉ ሀገራት ዛሬ ተወጥረዋል፣ በብዙ ነገሮች ተወጥረዋል። እኛም ኢትዮጵያውያን ከአባቶቻችን በወሰድነው ጥበብ፣ በተማርነው ጥበብ፣ ባሳለፍነው ታሪክ ቁጭ ብለን በመወያየት በመመካከር በዲሞክራሲያዊ ስርዓት የዚችን ሀገር ግንባታ ወደፊት ለማስኬድ መወሰን የምርጫ ጉዳይ ነው። ሌላው ጉዳይ ከዛ በታች ነው። ዛሬ ያልተፈታው ነገ ይፈታል፣ ነገ ያልተፈታው ከነገ ወዲያ ይፈታል። ይህን የሆነው ግን ቁጭ ብለን ሰክነን በአስተውሎት ስንወያይ ነው። በዚህ ምርጫን ስናስብ የዲሞክራሲያዊ ስርዓት ግንባታ እያሰብን መሆኑን መገንዘብ አስፈላጊ ነው። እኛም በነገራችን ላይ ወደዚህ ምርጫ ስርዓት የገባ ነው በዚች ሀገር በሚካሄደው የዲሞክራሲ ግንባታ ስርዓት ውስጥ የታሪኩ አካል ለመሆን ነው። ባለፈው ሞክረናችኋል፣ አሁን ሞክረናችሁ ስንመጣ ዋናው ፍላጎታችን በዚች ሀገር የዲሞክራሲያዊ ግንባታ ስርዓት ውስጥ አሻራችን የታሪክ አካል ሆነን ማለፍ ስለፈለግን ነው። የመጀመሪያው ጉዳይ እሱ ነው። ሁለተኛው የብልጽግና ጉዳይ ነው። ዓለም የምርጫ ጉዳይ ነው። ዓለም የተዋቀረች በምርጫ ነው። የተሻለ ምርጫ የመረጡ ሀገራት አድገዋል። ህይወታችን የምርጫ ጉዳይ ነው። ህይወት የምርጫ ጉዳይ ነች። ብልጽግናን መርጠን ስንወክል አሁን ላይ ባለው ሁኔታ ወደፊትም በሚታየን ብልጽግና የኢትዮጵያ የተሻለ አማራጭ ነው። በአንጻራዊነት የተሻለ አማራጭ ነው። ይሄን አመዛዝነን ፈትሸን ገምግመን ገብቶን ነው ብልጽግናን ወክለን እናንተ ፊት ለምርጫ ይመጣል። ይሄን በግልጽ ለምነግራችሁ አስተምራችሁናል። የዓለም አቀፉንም አህጉር አቀፉንም አገር አቀፉን ለማወቅ ጥረት አድርገናል። ባሳለፍነው ጊዜ ብልጽግና ከእናንተ ጋር ስንመጣ በብዙ መመዘኛዎች ይሄን ሀገር ለማስቀጠል ብልጽግና የተሻለ አማራጭ እንደሆነ ገምግመን አምነንበት ነው። ስለዚህ እኛ ቅድም ክብር አስተዳዳሪያችን እንዳሉት ባለፈው 2013 ላይ አንዱ የገባነው ቃል ኪዳን የዚህ አካባቢ ህዝብ በጣም ረዥም ርቀት ይሄድ ስለነበረ የመጀመሪያ የህዝብ ጥያቄ የነበረው ሰሜን ጎጃም ዞን ማዋለድ ነው የነበረው ጥያቄ። የመጀመሪያ የወሰነው አደራ እሱ ነው አስታውሳለሁ።
ይሄን ፕሮጀክት ስኬታማ በሆነ መንገድ መርተነዋል። ከክልል አመራሮች ጋር ሆኖ ማለት ነው። ስኬታማ ማለት ነው በክልልም በዞንም በወረዳ መሰረታዊ የሆነ የሀሳብ ልዩነት ሳይፈጠር በትምምን በመግባባት ኮሽታ ሳይሰማ በጣም ጠንካራ ዞን አዋልደናል። ካላቸው ወጣቶች ያጠናል። ብዙ እናቶች አንብተዋል። ብዙ ልማቶች ወድመዋል። በብዙ መንገድ ወደኋላ ተመልሰናል። አሁን ከችግሩ መማር የማይችል ማህበረሰብ ያለ አይመስልም። አይደለም ለኛ ጊዜ ይቅርና ለኛ ልጆች እንኳን በቂ ትምህርት የሚሆን ተሞክሮ አይተናል ባለፉት 2-3 ዓመታት። እኛማ ሰዓቱን አብረን እየሞቅነው ስለሆነ ማለት ነው። ከዚህ ታሪክ የኛ ልጆች ሳይቀር ይማራሉ። በቂ ትምህርት ወስዶበታል። በስሜት ውስጥ ገብተን ብዙ ነገሮች አበላሽተናል። የተከበራችሁ እህቶቼ፣ ወንድሞቼ፣ አባቶቼ፣ እናቶቼ ይበቃል። ከዚህ በኋላ ወደ ልማት መዞር አለብን። ወደ ሰላም መዞር አለብን። ልጆቻችን መማር አለባቸው። ባለፉት 2-3 ዓመታት የሰሜን ሜጫ ተማሪዎች የት እንዳሉ ቁጠሩ። የመራዊ ተማሪዎች የት እንዳሉ ቁጠሩ። በጣም የታወቀ አካባቢ፣ በትምህርት በጣም የታወቀ አካባቢ በከፍተኛ ፍጥነት ወደ ኋላ ተመልሶ ልጆቻችን የት እንደከረሙ ታውቃላችሁ። ይህንን ከዚህ በኋላ መፍቀድ ማለት እውነት ለመነጋገር የታሪክ ተጠያቂነት መሆን ተጠያቂነት ያመጣል። ሴቶች ልጆቻችን የት እንዳሉ ታውቃላችሁ። በአሁኑ ሰዓት ወንዶቹ የት እንዳሉ ታውቃላችሁ። ከዚህ ምን እንዳተረፍን ታውቁታላችሁ። ማለት ይበቃል፣ ይበቃል። በቀጣይ 2019 ላይ በተለይ ልጆቻችን 2-3 ዓመት ከትምህርት ገበታ የተፈናቀሉ ተማሪዎች ወደ ትምህርት መምጣት አለባቸው። ከዚህ አካባቢ የተፈናቀሉ ነጋዴዎች ወደ ቦታቸው መመለስ አለባቸው። አርሶ አደሩ ተረጋግቶ ማምረት አለበት። የሜጫ ሕዝብ አስተዋይ ሕዝብ ነው። የሜጫ ሕዝብ ጥበበኛ ሕዝብ ነው። እነዚህ ጥበበኛ አባቶች፣ እናቶች ከዚህ በኋላ ሰላማቸውን መፈለግ አለባቸው።